ጤና ይስጥልን እንደምን ኖራችኋል እንደምን አላችሁ እንደምን ከረማችሁ እንደምን አደራችሁ እንደምን አመሻችሁ በመላው ዓለም ኢቢኤስ የምትከታተሉ ይህ የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በየዙሩ 25 በተከታታይ 7 ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል ምክንያቱም ሽልማቱ መኪና ነው ብዙ ወንዶች ያወቁ ምንም ሳያውቁ አካባቢያቸው ካለ ሳዩ የሚያልፉት ነገር ጥቀስ ዳሌ ኤክስሬ አያስፈልግማ አሁን ኤክስሬ ማለት አንድ ነገር ማየት ነው ሰው ኤክስሬ ስታደርግ የሆነ ነገር ውጧል ወይ ምናምን ምን ያየው ነገር አለ ሰው ግርም ያለ ሳንቲም አንዳንድ ብሩ ሌላው ማጣፍ ሌላ ማንኪያ ሹካ አይታጣቅ ቆይ አሁን አንድ ብሩ ከዛ በኋላ በህክምና ይወጣል ግለ ሆስፒታሉ ነው ገቢው ወይስ ለባለቤቱ ይመለሳል ራስ ተጀነራስ ምናምን አዶቤ ላይ ነው የሚሰራው አዶቤ ደግሞ አዶቤ የሚባል ሶፍትዌር አለ እሱ ላይ ነው ሶፍትዌር ነው እንዴ ጎረቤት መስልካ አዶቤ ጋር ሰራሲኒ ኮካ እዚህ ሰርተሽ እዛ ሄደሽ ፕሮግራሙ ከተላለፈ በኋላ ሄደ ነበር ትምህርት ቤት አልሄድኩም እየደወለልህ ሰው አለ አየነው ለምን አለ እንዳለ ጮባሉ ምን ማልመለስኩም ነበር እንዴ ቀይ ነው እንዳለ እና አሁን ትምህርት ቤት አይሏላ ከጥበቃው ጀምሮ ዛሬ ሁሉንም ይመልሳል እሺ ኤፍሬም አንዲት ሴት ካገባሽ በኋላ ምን ትቀይራለች አቋም እነሱ ጋር ስትመጪ ቀጭን ነበርሽ ጥርስ ባይኖር እንኳን ልትበላ የምትችለው የሚገባ አይነት ጥቀስ ሞኮሮኒ ትምህርት ቤት አትሄጂም ፖሊስ ጋር ለምን ልትደውል ትችላለህ ለመኪና አደጋ ክፉ ቤት አከራይ ምን ያደርጋል ድምጽ ቀንሱ ይላል ደገምኩት ማለት ፕሮግራሙ ተደገመ በልሻል ተደገመ ብዙ ሰው ቅሬታ የሚቀርብበት የሥራ ቦታ አይነት የቱ ነው ቀበሌ አንደኛው መልስ ነው መታወቂያ በቅርብ ላይ ያሳደስከው እሺ በቴሌቪዥን እየተሳደባችሁ እዚህ ቀበሌ ነው የተወለድከው እንዴ አታቀኝ በጣም ለሚያሰሚው የሥራ አይነት ጥቀስ ይቅርታ እንግዲህ ተዋናይ ሻለቃ እኮ ጡረታ ወጥቷል እኮ በሻለቃነታቸው ከሆነ ይሄን ቃል የተናገርከው በጣም ለሚዋሽ ሰው የሚሆን የሥራ አይነት ተዋናይ ያዘን ጽሁፍ ሞክራለሁ ማለት የት ዋሻው አይታ ነው የምትሰራው ዊዲንግ ፕላነር ነኝ ዊዲንግ ፕላን ዋው አደባባዩ በቃ አንዴ ዞራችሁ አይደል እንዴ በቃ ሙሽራ አሁን አደባባይ እየቀነሰ ነው ምን ሊዞሩ ነው ሙሽራ እንዴ ዝም ብሎ እናንተ ተቆማላችሁ አሁንም ሰው ሙሽሮች ያረፍዳሉ አዎ ያለው ነገር ሴቶች ላይ ነው ችግሩ ብዛት የሚታየው ሴቶች ላይ ነው ወንዱ አርብ ላይ ተለጭቶ ቁጭ ነው እኮ እሷ ስለጨቀጨቀች ነው እንጂ እሷ ጨቅጭቃይ ነው እንጂ ቀለልን አድርገው ቢጌ ነበር አግብታል አንተ አላገባም ካንቺን ጀምራል አንተ ነህ ቡድኑ መሪ ኩች ምን ማለት ነው ትንሽ ኩች የህንደኛ ቃል ይመስል ነበር ኩች መቅደስ እንዴት ነሽ ምንድን ነበር ያለ ደበበ የባለቤቱ እህት እንዴት ነበር ሽማግሌ ሲልክ ጥሩ ነበር እንዴ ያላችሁ አመላለሳችሁት አላመላለስንም ባንዲ ይሻላችሁ አዎ ብዙ ሴት ነው ያለው እንዴ አይነ ብሎ የሚጀምር ቃል ንገረኝ አይነ ምድር ላይነ ምድር
አይነ ብሎ የሚጀምር ቃል ጥራ ምን አልክ አንተ ሲስ አይነ ምድር አልክ ፋክስ ነው የትዳር ጓደኛ ሊወክል የሚችል አንድ እንስሳ ቢኖር የቱ ሊወክላት ይችላል ውሻ ራይት yes ታማኝ ነው አራይዞ እንዴ ነሱ አሉ እኮ ጥያቄ ሆኖ ያውቃሉ በአደባባይ ሲሰድበኛል ካሉ ጥያቄ ነው ይሄ ለ50 አለች ለ50 ሰዎች አይተሻል ለ50 ሰዎች ፍቅር ነው ታማኝነት ነው ቤት እንነጋገራላችሁ ሄላሎ ወይዳራ ሄላሎ ኢዲቾ ኢለዋራ ሄላሎ አቆ ፔሻራ ሄላሎ ሃሮ ሰራ ጋሞሳኔ ጎልጎሎ ጋታራ ሄላሎ ጦሞንታፖ አራ ሄላሎ ጋሞይ ጋላሳራ ሄላሎ ሄላሎ እናመሰግናለን 67 ነጥብ አምጥታችሁ በጣም ነው የማመሰግነው ከግጥሞቹ መካከል አንዷ ለምሳሌ በጣም ወዳት እና ወደ ዩኒሴፍም ሄዳ አሸንፋ ለትምህርት ቤቴ ትልቅ ቴፕ ለኔ ደግሞ የእጅ ሰዓት ያስገኘች ሰላም የምትል ነበረች ሰላም ነሽ ለኔ አምሮቴ የዘለዓለም ጉጉቴ ጦርነት ገፍቶ ሲመጣ አቤት የሕፃናት ጣጣ ይጥፋ ከዓለም ላይ ጦርነት ምርጡን ለሕፃናት ይጥፋ ከዓለም ላይ ጦርነት ምርጡን ለሕፃናት ሕፃናት እኮ አበባዎች ናቸው ጦርነት ቢከሰት በአካባቢያቸው መሸሻ አይችሉ አቅም የላቸው አይከላከሉ ከጠላቶቻቸው ሲያሳዝኑ ሰላም ከሌላቸው ብዙ ሴቶች ሊተዋወቅ የሚችልበት የሥራ መስክ ምን ሊሆን የቱ ሊሆን ይችላል አርቲስት ወይ ሰዓት አለቀ አርቲስት ስትል ማለት ነው ደበበ ከብዙ ሴቶች ጋር ብቻ ነው የምንገናኘው የተለመደ ቅጽል ስም ጥራ ሲባል በየአይነት አለ በየአይነት የሚባል እንትን በጣም የምትወደው የህንጻ ዲዛይን የትኛው ነው አዲስ አበባ ውስጥ ካለ አዲስ አበባ ውስጥ ካለ እናት ህንጻ እሱ እኔም በጣም ወደዋለሁ ብሔራዊ ቲያትርን አትወደው ድሮ አርት ስለሆነ ጥሩ ነው ደስ ይላል ስላሴ ካቴድራልን አትወደው ቆንጆ ነው ፓርላማን አትወደው ሰዓቷ ነው የምትወዳት ውሻ በህልሙ ስለምን ሊያልም ይችላል ስለ ሴት ውሻ ላይ መርፌ ያለው ነገር ጥቀስ ወስፌ ውሻ በህልሙ ስለምን ሊያልም ይችላል ስለ ሴት ውሻ ነፃነት ወርቅነህ የተወነበት ፊልም ጥሪ እኔ እንጃ ይሄ ነው ፊልሙን የጣለው ነፃነት ወርቅነህ የተወነበት ፊልም ጥሪ ሲባል እኔ እንጃ እሱን ተውና ነፃነት ወርቅነህ የተወነበት ፊልም የቱ ነው የአራዳ ልጅ ቁጥር 3 ላይ አለ ሲባል ሰምቻለሁ የአራዳ ልጅ ቁጥር 3 ላይ አለ ሲባል ሰምቻለሁ መልሱን ንገሪኝ መልሱ ምንድነው ይሄ እኮ ሀሜት ነው የሰማሽው ስንት አመትሽ ነው 18 አሁን ዝግጁ ነሽ ወታደር ምን ነበር ከ18 አመት በላይ ነው ወታደር 21 18 ዝግጁ ነሽ ወታደር ዝግጁ ነሽ አንድ ሰው በቃ ተካፍሏል ዋጋ ተከፍሏል ምን ለምሳሌ ተማሪ ነሽ የት ነው የምትማሪው እውቀት ለህብረት ትምህርት ቤት ነው በጣም ታዋቂ የሆነ ኮሜዲያን ጥራ ነፃነት ወርቅነህ ወንዶች ከሴት ልጅ አካላት በውበት የሚደነቁበት ክፍል ጥራ መቀመጫ በጣም ታዋቂ የሆነ ኮሜዲያን ጥራ ነፃነት ወርቅነህ ድምጽ ለየት ይላል ተቃላ እስቲ የቤተሰብ ጨዋታ በል የቤተሰብ ጨዋታ
አበደ ነገር በቃ በጣም አድናቂ በዛው ሰው እኮ አርጎበት ነው ምናምን ሊል ይችላል አርጎበት ራሱ ነች ጋሼም ነጋዴ ናቸው እኛም ነጋዴ ነን እንደው እንትን ስላለብኝ ነው ሽቀላ ያልኩና በቃ ስለዚህ ዝቅ ብለን ነው መንበረው ነው እንዴ ብለ ከገቢዎች ከመንም አሪፍ ነው አሁን አምስት ሆነ እኮ ምግብ ቤት ስገባ ሁለት ሰው ነው የሚገባው የጌታ ገቢ ቆልሉብናል የሚሄድ ነው ይላል ገና ምግብ ስል የሚሄድ ነው አይ እዚህ የሚባል አይ የሚሄድ ነው እኛ እዚህ እሺ እንቀጥል አሁን ከሰል ኢትዮጵያ ብዙ ሰዎች የሚወዱት የምግብ አይነት የቱ ነው? አንደኛው ሽሮ ነው፣ ሁለተኛው ዶሮ ነው፣ ሶስተኛው ክትፎ። ሽሮ ከላይስተን ሽሮ ጥሬ ስጋ ከታች ሽሮ ታያለች። እኛም አንድ ወቅት ጥሬ ነበር። ጥሬ ስጋ እኔ አሁን ለጊዜው ንግድ ላይ ነው። ለጊዜው በቋሚነት ምን ነበር የምትሰራው? በቋሚነት ሌላ ነገር ነበር። ለደህንነቴ ስል አልጠቅስም። በየቀኑ እየደበረ የምታደርገው ነገር ጥቀስ። ወደ ስራ መሄድ አንተ ደህንነት መጠበቅ አለበት። መስራት አትወድ። ሊዛ ነው ኤልሳቤት ኤልሳቤት ይሻላል። ኤልሳቤት በጣም ቀላሽ ኢትዮጵያዊ ነሽ? አቅልተው ወልደውኝ ነው እንጂ ኢትዮጵያዊ ነሽ ሙሉ በሙሉ? ግማሽ ማለት ራሻዊ በእናቴ ሩሲያ ራሽያ ኢትዮጵያ ስንት እንደምታስተዳድር አያህ ምን ነው ቦታችሁ የምታመጡበት ያለው ለኛ ሳይበቃ እንደገና ከዛ ድረስ እንዴት አለፈ ክረምቱ? ማን ነው ገቢዎች? ማን ነው ክረምቱ? እንዴት አለ? አይወራ አንቺን ያልፉሻል ስለቀላሽ ተው በደንብ ነው በቆራጣ አይ ጥሩ ነው። እርጉዝ ሴት ስትጫወት ብታያት የሚያስደነግጥሽ ነገር ስፖርት አይነት የቱ ነው? ዮጋ መጥፎ ነው። ሩሲያን ማን ይናገራል ልጅ? ጥሩ ነው በጣም ጥሩ ነው በጣም ቆንጆ ነው የመለሽው። ሁሊያን የዕብራይስጥ ቃል ነው። የዕብራይስጥ ቃል ነው። ያዝ አንዴ እኮ ፍንጭ እኮ ሁሊያ የሷ የእግዚአብሔር ፍቃድ ማለት ነው። አንተ ደግሞ ባይብል ላይ የነበረች ሴት ናት። አሁን ወረደሽ ከባይብል? አይ ታሪክ ነው የተሰረች የነበረች ስትል ነው። ስመጥር ሐዋርያ ነበረች። ባይብል ላይ ነበረች ነው አለች እንጂ አለች ከባይብል እኮ የተፋቀ የለም እኮ ይሁዳ እንኳን አለ እንዴ? እሱ እንኳን እኮ እየኖረ ነው እኮ። ፍሬንች ላንጉዌጅ ፍሬንች እየተማርሽ ነው? ቦንጆር አይደለ? እስቲ የቤተሰብ ጨዋታ በፍሬንች ላዡ ሉ ፋሚሊ ጎበዝ ነኝ። እዚህ ላይ ነው የሚጫወተው ፍሬንች አውቃለሁ ትንሽ ሞዴሊንግ ሰራለሁ በዋነኝነት። እሺ። እና የፕሮዳክት ማስተዋወቅ ሰራለሁ። እሺ። እና ድምጽ ምናምን ሞካክራለሁ። በቅርቡ ያው አንድ ሙዚቃ አንድ ነጠላ ዜማ ያዥና አርቲስት አይቀርማ ያ ክሊፕ ሰራለሁ። ፎም አለ እዚህ ጋር ለጥ ያልሽ የተንከባለሽ ፍራሽ ላይ ልጥ ያልሽ ቀረብህ። እሺ የማንን ሙዚቃ ትጫወቻለሽ? ከወንዴ ነው አይደበበ የነው አይንድ ትጫወቻለሽ? ማለት ሲስተር እስቲ በይ ዋንዛ ፍራሽ ስኛውን አይደለም። እስቲ የማንን ነው? እሺ የኔ አባነሽ የሚለው ነው የምችለው። እስቲ በይ የኔ አባባነክ ወቆ የምወደከ
ዘውትር መንገዜም የማርሳከ የኔ በባነክ የምወደክ ዘውትር መንገዜም የማርሳክ ነጭ አይኖች አልነቀላሉ መውደድ ያስገምታል ሰዎች አንደበሉ። ብራቮ ሰላም። አዲስ አበባን በአንድ ቃል ግለጻት። ንጹህ። አዲስ አበባ ንጹህ ነች። እንዲህ ብለህ አይደል አብዛኛው መንገድ ብትሄደው ስለቅ ቤት ስገባ እኮ ብለህ ነው አስለቅቀን ነው የምትገባው። እሺ ማቲ ምን ነው የምትሰራው? በፊት ዲሽ ነበር የምሰራው። አሁን ደግሞ ወደ ፊልም ጠጋ ብያለሁ። ፊልም መስራት? አዎ አንድ ፊልም ፕሮዲዩስ ማድረግ ያለኝ። ምን የሚል? ይሁዳ ነኝ። ይሁዳ ነኝ። አመንክ? ማን ነው? አይ ደራሲው ነው ያሳመን። ደራሲው ነው ያሳመን። አይ ጥሩ ነው። እንዴት ነው ገበያ? ወደ ገበያው ሲመጣ ገበያው ደህና ነበር። ያው ሲኒማ ቤቶች ግን ቶሎ አይሰጡም። ገንዘብ አውቶ ላይ አይሰጡም። በጣም እንማቸዋል። ሮሮ ለምን እናማቸዋል? ገንዘባችን አይደል? ቶሎ አይሰጡም። ተምረህ ነው ፊልም ወይስ ፕሮዲዩስ ነው ብታይ ያረከው ወይስ እዛ? አይ እንትን ብያለሁ ግን ተምሬያለሁ። ፊልም ነው ደግሞ ቲያትር አይደለም፣ ፊልም ነው የተማርኩት። አዲስ ኮርስ ስለሆነ ነው። አዲስ ኮርስ ነው እኮ ታዲያ እዛ ተማርኩ አይባልም እኮ። አዲስ ቦታ ላይ እኮ አንተ ለማማች ነው ነው ብላለሁ። እስቲ ቆይ ንኩት እጂ አይ ነክታችሁ ነው የመጣችሁት። ስራው ጥሩ ነው። ስራ እግዚአብሔር ኮምፒውተር ነው የምትጠግነው። ኮምፒውተር አይ ይበላሻል ብሎ መቅጠራቸው ራሱ ጥሩ ነው። እና አፕዴት እንድታደርጉ ነው የተቀጠራችሁ። አፕዴት ሲስተሞች አሉ፣ የተለያዩ ሲስተሞች አሉ እንጂ ለሲበላሽ ደግሞ በደንብ ነው የሚበላሸው። በደንብ አገን ስክሪን ሴቨርም እናንተ ናችሁ ትቀይሩላችኋል። ምስኪን አይጠበም። መጀመሪያ እግዚአብሔር ነው የት ነች እባክህ? እና ስክሪን ሴቨር ላይ ነው ሰው የተናደደበትን ሰው አሁን ኢንተርኔት ላይ ስለ ሰው እኮ ውሎ እንዲዞር ያደርጋል ለማሳደር። ሁሉም ቢሮ ዋይፋይ አለው፣ ኢንተርኔት አለው። በመንግስት እኛ ነን የምንሰራው። በመንግስት እኮ በእኛ እንትን ግብር ማለት ነው። እናንተ ኢንተርኔት ማለት የመንግስት ሰራተኛ እኮ ነው ትክክለኛ ግብር ከፋይ። ወዳችሁ ነው ቁርጠና ይሰጣችሁ። እኛም እኮ እንከፍላለን ግን እንዲህ ለኢንተርኔት አልነበረም። ይሁንሽ ምጪ እሺ ሲስተም አለ፣ የተለያዩ ሲስተሞች አለ። አውቄ ነው ይሄን ንገራቸው። ራስን ዘና ለማድረግ የማይነበብ የጽሁፍ አይነት ጥቀስ። ሁለተኛው ታሪክ። የኢትዮጵያ ታሪክ አብዛኛው ጦርነት ነው። ታሪክ ገደለው ትናንትና ሲገለው በእግሩ እንትና ተተክቶ እንትናን ገሎ ጣሊያን በዛ በኩል መጥቶ ራስን ዘና ለማድረግ የማይነበብ ጽሁፍ ጥቀስ። ሶስተኛው ፖለቲካ ነው። አራተኛው ሜኑ ነው። ሜኑ ግን አልሹልካ ሰው ሜኑ አንቦ በየቀኑ ነው የሚጨምሩት። እሱ እኮ ነው። አዲስ አበባን በአንድ ቃል ግለጻት። አንደኛው ዝብርቅርቅ ነው። ሁለተኛው አስመሳይ። አዲስ አበባ አስመሳይ። አዲስ አበባን በአንድ ቃል ግለጻት። ሶስተኛው ሸገር። አራተኛው ፍቅር። አስመሳይ ፍቅር ማለት ነው። አዲስ አበባ እና ለምዷል። አሁን ትውልድ ድምጡ ለምዷል። ቆንጆ ነው በጣም አይደለ? ትራንስፖርትም አለ እንደ ልብ ደስ ይለውናል። እናንተ ጋሪ፣ መኪና፣ ባጃጅ ሁሉ ተጠቀሙ። ሁሉም አይነት ትራንስፖርት ፕሌንም ቅርብ ነው ሲያርፍታ ያለ። እና ያለ ባቡር ይገባላችኋል። ባቡር በቅርብ ተስፋ እናደርጋለን። ምን